የአብይ ቅሌት ቪዲዮ ወጣ። ዝናሽ አበደች። ከባድ የሆነ ሚስጥር ተጋለጠ። ክቡራትና ክቡራን አድማጮቻችን አሁን የወጣው መረጃ በእጅጉን የሚያስገርምና ጠቅላዩ ፋኖን ከመዋጋት ባሻገር በዝናሽ ታጃቸው ላይ እናም ሌሎች ሴቶችን እየደራረበ እንደማገጠባችን ቅሌቶቹን በቪዲዮ ተዋሉም። አሁን ላይ የኢሳት ቲቪ ጋዜጠኞች የነበሩትን በይፋ ሁሉንም መረጃም አጋልጠውታል። ዝናሽ ይህንን ስትያብዳለች። እኔም እንደዚህ ከባድ የሆኑ ሚስጥሮችን ለፋኖ አሳልፌ እሰጥብሃለሁ ብላለችም። በመካከላቸው ትልቅ የሆነ ንትርክ ተፈጥሯል። ምንድነው ለፋኖ ልሰጥበት ያለችው መረጃ የሚለውና የአብይ ቅሌቶች ከማን ጋር ነው? ከትዳር በፊት ወይስ ከትዳር በኋላ ወይስ ቤተ መንግስት እያለ ነው በዝናሽ ታያቸው ላይ ደርቦ የማገጸባት የሚለውንም ሁሉንም በዝርዝር ታደምጡታላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ የአማራ ወዳጅ ከሆናችሁም እንዲሁም ድል ለአማራ እያላችሁ ኮሜንት ላይ አስፍሩልን እያልን ወደ ዝርዝር መረጃዎች በዚሁ አለፍኩኝ። መልካም ቆይታ ይሆንላችሁ። አሁን የተሰማው መረጃ በእጅጉኑ የሚገርም አንጀትን በእጅጉኑ ለፋኖ የሚያርስ ነው። አንጀት ለፋኖ የሚያርሰው ለምንድነው ካላችሁን ዝናሽ ታያቸውና አብይ አህመድ በእጅጉኑ ትልቅ የሆነን ጸብ ውስጥ ገብቷል። በዚህም ጸብ የተነሳም ዝናሽ ታያቸው ትላልቅ ዶክመንቶችና ፋይሎችን ለፋኖ አሳልፋ ልትሰጥ ድርድር መሆኗ ተሰምቷል። እናም ይህንን የሰማው ጠቅላዩ በእጅጉኑ አብሏል። ፋኖ ለዚህ ነው አንጀቱ ያሰውን ለተደሰተው ትልቅ የሆነ ድል ነው። ምክንያቱም ዝናሽ ታያቸው እነዚህን ዶክመንቶችም አሁን ላይ በፋኖ እጅ ብታስገባም ፋኖ ቀጥታ ለዓለም አቀፍ ፍርድ ቤት ይሰጣቸዋል። እነዚህ ዓለም አቀፍ ፍርድ ቤት ኢትዮጵያ ላይ ምን አይነት በደል እየፈጸመ ንጹሃንን ምን አይነት እንግልት እያንገላታ እንደሆነ በዶክመንት ታጅቦ በዶክመንት ተደግፎ መረጃው ስለሚሰጣቸው ወዲያው ተቀብለውም እነሱም ወደ መቀመቅ እንደሚያወርዱትና የኢትዮጵያ ሚኒስትር በፋኖ እጅ እንደሚገባ ነው የተረጋገጠው። ይህ መረጃ በፋኖ እጅ ቢገባም ኢትዮጵያ ሰላም ትሆናለች። ሰላማ በየጊዜው አይደፈርስም። ሀገሪቷ አስፋልቷና እንዲሁም ደግሞ ዘንባባው ከሚተከልም የሰው ልጅ በልቶ ያድራል። ፋኖም ዓላማው ይህ ነው። መጀመሪያ ሰብአዊነት፣ መጀመሪያ የሰው ልጅ ይቀድማል። የሰው ልጅ ተርቦ የሰው ልጅ እየተንገላታም በጦርነት እየወደመም ሴቶች እየተሰቃዩም ሰው ያለ አግባብ እየታገቸም ብሩን እንደ ጉድ እየተወረሰና ያለ አግባብ እየተዘረፈ ነገር ግን አሁን ላይ ሀገሪቷም አስፋልት እየተሰራ ችግኝ እየተተከለ ነው። ቆይ የሰው ልጅ እየጠፋ ችግኝ መትከል ጋር እንዴት ይሄዳል? እና የሀገር ልማቱን ጠልተነው አይደለም ያለም ያለው ጥሩ ነው ግን የንጹሃንን እንባ እየፈሰሰን ታሪክ እያወደመ ቅርጽ እየተበላሸና እየተፈረካከሰ አይደለም። ሀገር የሚለማው በመጀመሪያ ህዝብ ይቀድማል። ለህዝብ ቦታ ከተሰጠ በኋላ ነው የሀገር ልማት የሀገር ሉዓላዊነት የሚቀጥለው። ግን ህዝቡ መብላትና ማደር አለበት። እሺ ያብለው፣ እሺ አሳድረው፣ ግን ማሳደረውን እንኳን አይንጠቀው በማለት ነው አሁን ላይ እነገመነ ካሲ እየተፋለሙ የሚገኙት። አድማጮቼ እስከ ቪዲዮ መጨረሻም ታዋቹን ስለነበራችሁ ምስጋና ከልብ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ እንዲሁም ሼር አድርጉ። ቸርኩ